አሰላሙ አለይኩም ወራህመቱላሂ ወበረካቱ። ከብሳ በስጋ እስቲ እንግዲህ ቀለል ያለ ነው፣ አይቸግርም። ለማንኛውም ያው ያዘጋጀነችው ቀላል ነው። መጀመሪያ ዘይት እናረጋለን። ከዛ ሽንኩርት ምናምን አዘጋጅቻለሁ። ሽንኩርቱን አረጋለሁ አንድ ማንካ። ያኔ አንዳንዶቹ በዛ ቴለም ይወዳሉ፣ አንዳንዶቹ ያው እንግዲህ እንደ መጠናችሁ ነው። ሎሚና ደግሞ ቀረፋ ምናምን በተናነሱ 2 ሎሚ፣ ቀረፋ ሄል 3 ሎሚ ነው። ቢስሚላህ እና እንዲህ አርጌ ያው እንደሚቁላላ ቁላላዋለሁ። እንትኑ ሽንኩርቱን ትንሽ ማርስ መሰለ ድረስ ነው ማቁላላው። በጣም ሽታው እንትን ይላል። ከዛ ትንሽ ውሃ ጠብ አደርግበታለሁ ማለት ነው። ከዛ ፍልፍል ሮሚ ከትፍ አስቀምጫለሁ። ይሄንን አረግበታለሁ። ያው ውሃ ያረኩበትነት በጣም ሽንኩርቱን እንትን ስላልኩት አሁን ስጋን እጨምራለሁ። ያዘጋጀሁትን ስጋ እንግዲህ ዶሮም ሆነ ያባላችሁ እንደዛ ስለሆነ ያው ግን እንትን ጣማጥም አንዳንዶቹ ትበዛ አይወዱም። እንግዲህ ባላችሁ በአቅማችሁ አንድም ሆነ ሁለቱም ሆነ እኔ ያረኩት 3 ሀባ ነው ያረኩት። ያኔ ወሰጠ። ከዛ ደግሞ ሳልሳ ትንስ ቃላም ያረጋዋልም በጣም ታይበዛ እንግዲህ እንደ ፍላጎታችሁ ነው። አንዳንዱ አይፈልግም እና አልሙሂም ከዛ ደግሞ ነጭ ሽንኩርት ዝም ብዬ ነው እንግዲህ እና ምንድነው የሚባለው ይሄ ሎዝ የሚመስለው እና ይሄን ይመስላል። በጣም ደስ ይላል ስጋው። ይሄን ቅመማ ቅመሞችን እንግዲህ ድንብላል በርበሬ የሚመስል ደግሞ አለ የሮዝ ቅመማ ቅመም ትንሽ የተደባለቀ ኩርኩም ጋር ምናምን በአረቦቹ እንትን የሚሉት አልሙሂም ያው በየቤቱ የተለያየ ይሆናል እና ያው ስጋ ስላለው ያጣፍጣልም ቅመሞች ስላሉ ያጣፍጣል። ማጅ ያልጨመርኩ ምክንያቱ ስጋ ስለሆነ አያስፈልገውም ብዬ ያው እንትን ተለላችሁ ማጂ ቢጨምሩ ጥሩ ነው። እንደዚህ ውሃ ምን ታበዙት ሆነ የስጋው ስለሆነ ዲጃጅ ላይ ያኔ ዶሮ ላይ ማለት ነው። እና ይሄን ይመስላል። አሽታ አርጋለሁ። ዋዬ ጨማልኩ ነው። ውሃውን ጨምሬ ያው ውሃ ሙቀ ነበረ። እሱም ውሃ ነው ጥሩ። ከዛ አሁን እንግዲህ የተንተከተከ ነው። አሁን እንዲስቴን ገጥማለሁኝ። ያው አቋርጬ ነው መጨረሻውን እንግዲህ ያው እንትን ነው ማቆየው ማለት ነው። 15 ደቂቃ ነው ማቆየው እንትኑ ሩዝ ተሆነ። ይሄ ደግሞ ተኩል ሰዓት ነው ማቆየው እና አሁን አቆይቼው ተኩል ደቂቃ ቆይቼው ይሄን መስሏል። አሁን ሩዜና ጥቤ አዘጋጅቻለሁ። ቃሪያ 4 ሀባ 5 ሀባ ጨመርኩበት እና አሁን እንግዲህ ሩዜን አስገብቼ አማስሌ ገጥመዋለሁ ማለት ነው። ሩዝ ያረኩት እኔ 2 ካሳ ነው። 2 ያኔ ውሃ መጠጫ ነው የሚባለው። አሁን እንደዛ አርጌው ያው እገጥመዋለሁ። ውሃው እንግዲህ ሩዙን እንትን ስላልኩት ስለዘፈዘፍኩት አላበዛም ውሃ ማለት ነው። እንደምታዩት ያኔ ትንስ ነው። ደግሞ ታልዘፈዘፋችሁ ትንሽ ጨምራ። አንዳንዱ መሰሩት ሩዝ ይወስናል ደግሞ ማለት ነው። እኔ ቀጫጭን ሆኖ ረጃጅሞቹ ናቸው እና ውሃ አይፈጁም። እኔም ደግሞ አጥቢያ ኖሮ ነበረ እንግዲህ ገጥሜው ለ15 ደቂቃ ቆይቼው መኋላ ወጣሁት ማለት ነው። እና ይሄን ይመስላል። ያው ቀላል ነው። ብሉን ስሩና ብሉ ነው የሚባለው እና ይሄን ይመስላል። ያው ቤተሰብ አርጉኝ፣ አበረታቱኝ። ያው ያገኙትን ምግብም ተሰራሁኝ የሸይ ሆነ ይዤ ቀርባለሁ። አበረታቱኝ። አዲስ ጀማሪ ነኝ። ሌላ